ደንብ 3 ለ4 መካፈል መቻል አንድ ባለ ሁለትም ሆነ ባለ ሶስትም ሆነ ባለ አራት ዲጂቶች እንዴት ለ4 ይካፈላሉ የሚለውን እስቲ አንድ ባለ ሁለት ወይም ከሁለት በላይ ያሉ ዲጂቶች ያለው ቁጥር ለ4 መካፈል የሚችለው የመጨረሻ ሁለቱ ዲጂቶች ለ4 መካፈል ከቻሉ ነው። የመጨረሻ ሁለት ዲጂት ለ4 መካፈል የሚችል ከሆነ ለስንት መካፈል ይችላል? ለ4 የመጨረሻ ሁለት ዲጂት የስንት ቤቱና የስንት ቤቱ የአንድ ቤቱና የ10 ቤቱ የመጨረሻ ዲጂቶች ለምሳሌ 00 04 08 12 16 20 24 28 32 መቼስ እንደዚህ ያለ አንጨርሳቸው ማለት ስለዚህ እነዚህ የመጨረሻ ሁለቱ ዲጂቶች ለስንት መካፈል ከቻሉ ለ4 መካፈል ከቻለ የተሰጠን ቁጥር በቀላሉ ለ4 መካፈል ይችላል። አሁን እነዚህ ቁጥሮች አሁን ለምሳሌ አሁን 00 ከሆነ በቀላሉ ይታወቃል። ግን 04 ከሆነ እንዴት ነው ለ4 መካፈል? የግድ ደግሞ እነዚህን ቁጥሮች ማየት የለብንና እንደዚህ አንሸመድዳቸው ማለት እንደዚህ ናቸው ብለን አንሸመድዳቸው። ግን ከመጽሐፉ ውጭ ደግሞ አንድ ህግ ላሳያችሁ። ለምሳሌ 4 ማለት ምን ማለት ነው? መጀመሪያ 4 ማለት 2 ሲባዛ በ2 እዩት። አሁን 4ን ውሰዱት ሲካፈል ለ2 2 ሲካፈል ለ2 1 ወይም የኛውን ተውትና ለክችኛው መንገድ ተጠቀሟት። በጣም ጥሩ ማለት 4 አለ እዚህ ጋር 4 ሲካፈል ለ2 2 2 ሲካፈል ለ2 1 ስለዚህ 4ን ስናካፍል ስንት ጊዜ ለ2 ተካፈለ? 2 ጊዜ ለስንት ተካፍሏል? ለ2 ተካፍሏል። ስለዚህ ለ4 ማካፈል ማለት ለ2 ጊዜ ለ2 ማካፈል ማለት ነው። ለ4 ማካፈል ማለት 2 ጊዜ ለ2 ማካፈል። ስለዚህ እዚህ ጋር ብዙም መልፋት አይጠበቅባችሁም። እዚህ ጋር ምሳሌውን እንያና 624 ለ4 ይካፈላል ወይስ አይካፈልም? እንግዲህ የአራት ህግ እያለን ያለው የመጨረሻ ሁለቱን ዲጂቶች ውሰዱ። እዚህ ጋር የመጨረሻ ዲጂቶች ማን ነው? 24 አሁን 24 ሁለት ጊዜ ለ2 መካፈሉን ቼክ ማለት ነው። ለ2 12 ለ2 6 ስለዚህ ስንት ጊዜ ተካፍሏል? 2 ጊዜ ማለት ለ2 2 ጊዜ ተካፍሏል። ለ2 2 ጊዜ ከተካፈለ ለስንት ተካፍሏል ማለት ነው? ለ4 ተካፍሏል። ምክንያቱም 2 ሲባዛ በ2 ስንት ነው? 4 ነው። አባዙት ራሱ 2 ሲባዛ በ6 12 12 ሲባዛ በ2 ስንት? 24 ራሱን ሰጠን። እንውሰድ 7020 ላይ ማን ነው የምንወስደው? 20 ነው የምንወስደው። 20 ሲካፈል ለ2 10 10 ሲካፈል ለ2 5 5 ሲባዛ በ2 10 10 ሲባዛ በ2 20 ስለዚህ 20 ለ2 2 ጊዜ ተካፍሏል። ማንኛውም ቁጥር ቢሰጣችሁ ይካፈላል ወይስ አይካፈልም ብላችሁ በሐሳብ ራሳችሁን ከምታጨናንቁ ቀለል ባለ በዚህ አይነት መንገድ አንድ ቁጥር ለ4 ይካፈላል አይካፈልም የሚለው በዚህ አይነት መንገድ በቀላሉ ትለያላችሁ። ምክንያቱም ለ2 ሲሆን ምን ስለሚቀለን ማለት ነው። ብዙም አያስቸግር 5228 ከዚህ ማን እንወስዳታለን? 28 በ2 14 14 በ2 7 በጣም ቀላል ማለት ነው። ወይም 28ን እንወስድና 28 ያው ወደፊት ላይ በደንብ የዚህኛውን አከፋፈል ዘዴ የምናየው ነው። 28 በ2 14 14 በ2 7 ያ ማለት 28 ለ4 ስናካፍል የሚደርሰን ድርሻ ስንት ነው? 7 ነው። 7 ሲባዛ በ2 14 14 ሲባዛ በ2 28 ይሰጠናል። ስለዚህ አንድ ሙሉ ቁጥር ለ4 መካፈሉን የምናረጋግጥበት ዋነኛው መንገድ የተሰጠን የመጨረሻ ሁለቱ ዲጂት ለ2 2 ጊዜ መካፈል ከቻለ በቀላሉ ለስንት ተካፍሏል ማለት ነው? ለ4 በዚህ አይነት መንገድ በቀላሉ ትፈታላችሁ። ገና ረጅም የማካፈል ዘዴ ተከትላችሁ አካፍላችሁ ምናምን መልፋት
አይጠበቅባችሁም ማለት ነው። ስለዚህ የመጨረሻ ሁለት ዲጂት የሚለውን ትወስዳላችሁ። ሁለቷን ዲጂት ብቻ ትወስዳላችሁ። ከዛ በኋላ ይሄኛውን መንገድ ተጠቅማችሁ ያ ቁጥር ለሁለት ጊዜ መካፈል ከቻለ በቀላሉ ለስንት መካፈል ይችላል ማለት ነው? ለአራት መካፈል ይችላል። እንግዲህ ደም በአራት ደም በ3 ለአራት መካፈል መቻል ይሄን ይመስላል ማለት ነው። ደም በ5 ደግሞ ደም በአራት ለአምስት መካፈል መቻል አንድ ቁጥር እንዴት ለአምስት ይካፈላል ወይም አይካፈልም የሚለውን ለመለየት እንዴት እንለየዋለን? እንግዲህ አንድ ሙሉ ቁጥር ያለ ቀሪ ለአምስት የሚካፈል አንድ ሙሉ ቁጥር ያለ ቀሪ ለስንት የሚካፈለው? ለአምስት የሚካፈለው የመጨረሻ ዲጂት 0 ወይም 5 ከሆነ ብቻ ነው። የመጨረሻ ዲጂቱ ወይም የአንድ ቤቱ 0 ወይም 5 ከሆነ ያ ቁጥር ለስንት መካፈል ይችላል? ለአምስት መካፈል ይችላል። ምሳሌዎችን እንይ። 24860 አሁን የአንድ ቤቷ ስንት ነች? 0 ነች። ስለዚህ መካፈል ይችላል። የአንድ ቤቷ ነው 72345 የአንድ ቤቱ ስንት ነው? 5 መካፈል ይችላል። 9000 የአንድ ቤቱ ስንት ነው? 0 ለአምስት መካፈል ይችላል። ስለዚህ 4860 72345 እና 9000 ለአምስት መካፈል ይችላል። ምክንያቱም የመጨረሻ ዲጂቷ 0 ወይም 5 ስለሆነ 128 ምሳሌ 2 ልስጣችሁ። 128796 ለአምስት መካፈል አይችልም። ለምን? 128796 ለአምስት መካፈል አይችልም። ለምን? ምክንያቱን ኮሜንት ላይ አስቀምጡልኝ። የሚያይ ነው የሚሆነው። ደም በ5 ለ6 መካፈል መቻል በደንብ አስተዋሱ። እዚህ ጋር እንግዲህ አንድ ቁጥር እንዴት ነው ለ6 መካፈል የሚችለው የሚለውን ነው። አንድ ሙሉ ቁጥር ያለ ቀሪ ለ2 እና ለ3 መካፈል ከቻለ ለ6 መካፈል ይችላል። አንድ ሙሉ ቁጥር ያለ ቀሪ ለ2 እና ለ3 መካፈል የሚችል ከሆነ ቁጥሩ ለ6 መካፈል ይችላል። በደንብ አስተውሉ። እዚህ ጋር ሙሉ ቁጥሩ ለ2 ተካፍሎ ለ3 መካፈል ካልቻለ ለ6 መካፈል አይችልም። ለ3 ተካፍሎ ለ2 መካፈል ካልቻለ ለ6 መካፈል አይችልም። ለ6 መካፈል የሚችለው የግድ ለ2 እና ለ3 ምን መሆን አለበት? መካፈል አለበት። ለ2 እና ለ3 መካፈል አለበት። እንያቸው እስቲ ምሳሌዎች። 193128 አሁን በቀላሉ እኛው ስንት ነው? 8 ነው። ለ2 ይችላል። አሁን የምናረጋግጠው ለስንት ብቻ ነው? ለ3 ነው። እዚህ ጋር ምን ነው? 326734 ይሄኛውም ለ2 ይችላል። ምክንያቱም 4 ተጋማሽ ነው፣ 8ም ተጋማሽ ነው። ለ3ስ አሁን ለ2 ችሏል። አሁን ደግሞ የሚቀረን ለስንት ነው ማረጋገጥ ነው? ለ3 ነው። ለ3 ደግሞ የምንለው እያንዳንዱ ዲጂቱን ደምረን ድምሩ ለ3 መካፈል ከቻለ ነው። እኩል ይሆናል 1 ሲደመር 9 ሲደመር 3 ሲደመር 1 ሲደመር 2 ሲደመር 8 1 ሲደመር 9 10 10 ሲደመር 3 13 13 ሲደመር 1 14 14 ሲደመር 2 16 16 ሲደመር 8 ስንወጣ 24 24 ማለት ደግሞ 2 ሲደመር 4 2 ሲደመር 4 6 6 ለ3 መካፈል ይችላል አይችልም? ይችላል። 6 ለ3 ስናካፍለው ስንት ነው? 2። ስለዚህ 190128 ለስንት መካፈል ይችላል? ለ6። ምክንያቱም ለ2 እና ለ3 መካፈል ስለቻለ። እኒያ ደግሞ ለ3 ሲደመር 2 ሲደመር 6 ሲደመር 7 ሲደመር 3 ሲደመር 4 3 ሲደመር 2 5 5 ሲደመር 6 11 11 ሲደመር 7
18 18 ሲደመር 3 21 21 ሲደመር 4 ስንት ሆነልን? 21 ሲደመር 4 25 እንደገና ቼክ እናድርገው። 3 ሲደመር 2 5 5 ሲደመር 6 11 11 ሲደመር 7 18 18 ሲደመር 3 21 21 ሲደመር 4 25 25 ማለት ደግሞ 2 ሲደመር 5 ስንት መጣለን? 7 7 ለ3 ይካፈላል? አይካፈልም። እዚህ ጋር ቼክ ማድረግ እንችላለን። 7 ለ3 1 2 3 4 5 6 7 አይ እቺኛዋ ምን አለች? ቀሪ አለ። 2 ጊዜ ይደርስና 1 ይቀረናል። ስለዚህ ሙሉ በሙሉ ለስንት አልተካፈለም? ለ3 አልተካፈለም። አያችሁ አሁን 326734 ለ6 መካፈል አይችልም። ምክንያቱም ይሄ የተሰጠን ቁጥር ለ2 መካፈል ብችልም ነገር ግን ለ3 መካፈል አልቻለም ማለት ነው። ለ2 መካፈል ችሏል፣ ነገር ግን ለ3 መካፈል አልቻለም። ስለዚህ ለ6 መካፈል አይችልም። የግድ ለ6 ተካፍሏል የምንለው ለ2ም ለ3ም መካፈል ሲችል ነው። ሁለቱንም ሲችል ብቻ ነው። ስለዚህ 326734 ለ3 መካፈል ለ6 መካፈል አይችልም። ሐመር ውሃ ጋር እንሂድ። 629263 እዚህ ጋር ራሱ ማየት አያስፈልገንም። ምክንያቱም እዚህ ጋር ስንት ነው? 3 ነው። 3 ለ2 ይካፈላል? አይካፈልም። ስለዚህ መሄድ አያስፈልገንም ማለት ነው። ለ6 ጊዜ የአንድ ቤቱ ኢተጋማሽ ከሆነ ምንም መሄድ አያስፈልግም። በቃ መካፈል አይችልም ማለት ነው። ስለዚህ ለ2 አይችልም። ለ3 ቢችልም ዋጋ የለውማ። እኛ የምንፈልገው ለ6 ስለሆነ የሁለቱንም ማሟላት ነው። የሁለቱን ካሟላ ወደ 3 እንሄዳለን። ግን የሁለቱን ካላሟላ መሄዱ አያስፈልገንም። ጨረስን ማለት ነው። መካፈል እንደማይችል እንለያለን። ምሳሌ 2 943762 ለ6 መካፈል አይችልም። ለ6 መካፈል አይችልም። ለምን እንዳልቻለ ኮሜንት ላይ መልሳችሁን አስቀምጡልኝ።